ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። አሁን ደግሞ ቁጭ ብለን ጥቂት ደቂቃ የእግዚአብሔርን ቃል እንሰማለን። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እንደዚህ ይላል፣ ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው፣ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ብርሃን ወንጌል እንዳያበራላቸው የዚህ ዓለም አምላክ የሚያምኑበት ሐሳብ አሰወረ። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም ይላል ቅዱስ ጳውሎስ። ስለዚህ መጽሐፍ ቅዱስ ምንድነው የሚለው? ወንጌላችን የተከደነ ቢመስል ወንጌል ማለት ኢየሱስ ነው። ወንጌል ማለት የሰላም ዜና ነው። ወንጌል ማለት የዘላለም ሕይወት ነው። ወንጌል ስለሌላ አያወራም። ወንጌል የሚናገረው አንድ ጉዳይ አለ። እሱም ሰው የሆነ ፍጹም አምላክ የሆነ ፍጹም ሰው የሆነ ክርስቶስ ኢየሱስ ጌታ እንደሆነ፣ አዳኝ እንደሆነ፣ አምላክ እንደሆነ፣ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወንጌላችን የተከደነ ቢሆን እንኳን አለ የተከደነባቸውን ለሚጠፉ ነው አለ። እሱንም ደግሞ ቦታ ላይ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ስትመለከቱ እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል።